አህዛብ በእናንተ እንቢታ የተነሳ ክርስቶስን ይወቁ፣ ወንጌልን ይስሙ፣ ወደዚህ ህይወት ይምጡ። እግዚአብሔር ማሳያ ያደርጋችሁ፣ እግዚአብሔር አምባሳደሩ ያደርጋችሁ። በዚያም ጊዜ ንጉሱ እጅግ ደስ አለው፣ ዳንኤልንም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሱም አዘዘ፣ ዳንኤልንም የከሰሱ እነዚያ ሰዎች አምጧቸው፣ እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። የዚያን ጊዜ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ጻፈ፣ እንዲህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ማን? እግዚአብሔር ሕያው አምላክ ለዘላለም የሚኖር ነውና መንግስቱ የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደግማል። በሰማይና በምድር ተአምራትንና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታልና ይላል። ሃሌሉያ! ይህ ቃል እንዴት ደስ እንደሚለኝ፣ እንዴት ልቤን እንደሚያሞቀው፣ እንዴት እግዚአብሔር ሲወራ፣ ስለ እግዚአብሔር ሲደነቅ፣ እግዚአብሔር እንዲህ በአሕዛብ መካከል ሲወደስ እንደማየት ደስ የሚያሳይ ነገር የለም። እግዚአብሔር በእናንተ ህይወት ታይቶ፣ እግዚአብሔር በእናንተ እንቢታ በአሕዛብ መካከል ታይቶ እንዴት ያለ ድንቅ አምላክ እንደሆነ፣ እንዴት ያለ ትልቅ አምላክ እንደሆነ በእናንተ ህይወት በእናንተ እንቢታ ይታይ። ይሄ በኢየሱስ ክርስቶስም የእናንተ ህይወት ምስክርነት ይሁን። ይሄ የነ ዳንኤል ህይወት ምስክርነት፣ ይሄ የነ ሲድራቅ ሚሳቅ አብደናጎ ህይወት ምስክርነት፣ የእናንተ ህይወት ምስክርነት እግዚአብሔር ያድርገው። የልዩነት ህይወት ከልዩነታችሁ የተነሳ ከእንቢታችሁ የተነሳ እግዚአብሔር አምላካችሁ በአሕዛብ ዘንድ ይታይ። አሕዛብ በእናንተ እንቢታ የተነሳ ክርስቶስን ይወቁ፣ ወንጌልን ይስሙ፣ ወደዚህ ህይወት ይምጡ። እግዚአብሔር ማሳያ ያደርጋችሁ፣ እግዚአብሔር አምባሳደሩ ያደርጋችሁ። ይሄ ኦሬዲ አምባሳደሩ ናችሁ፣ ግን ይሄ ህይወት ይገለጥ፣ በሙላት ይገለጥ፣ ይታይ። ይህንን ለማድረግ ልዩ የሆነ ስፔሻል ኃይል አይደለም የሚያስፈልገው። የእናንተ በቃ መወሰን፣ የእናንተ መቁረጥ ነው የሚያስፈልገው። የሚረዳችሁ ጸጋ ኦሬዲ ተሰጥቷቸው፣ የሚረዳችሁ የሚያግዛችሁ መንፈስ ቅዱስ ተሰጥቷቸው፣ አሁን የእናንተ ቁርጠኝነት ያስፈልጋል። ደስ አይልም?